እንኳን ወደ ጆይ ሪካፕስ በደህና መጣችሁ። ዛሬ እንደ አውሮፓውያን አቆጣጠር በ2019 የወጣውን ጆጆ ራቢት የተሰኘ የኮሜዲ ድራማ ፊልም አቀርብላችኋለሁ። ታሪኩ የሚጀምረው የናዚ ጀርመን እየፈራረሰች በነበረበት ወቅት ፋለንሃይም በሚባል ምናባዊ ከተማ ውስጥ ነው። እዚህ ከተማ ውስጥ የ10 ዓመቱ ጆጆ ይኖራል። ጆጆ በጣም የዋህና ሞኝ ልጅ ቢሆንም አዶልፍ ሂትለርን ግን እንደ ምናባዊ ጓደኛ አድርጎ ይዟል። ጆጆ እጅግ ብሔርተኛና ናዚነት የተጠናወተው ልጅ ሲሆን በጦርነቱ ወቅት አገሩን ለመርዳት በጣም ይጓጓል። በዚህ ምክንያት ከጓደኛው ዮርኪ ጋር በመሆን ጁንግ ፎልክ የተባለውን የናዚ ወጣቶች ድርጅት ይቀላቀላሉ። ቅዳሜና እሁድን የሚያሳልፉት በካፕቴን ክሌዘንዶርፍ በምክትሉ ፍሬድ ፊንክልና የጀርመን ሴቶች ሊግ ኃላፊ በሆነችው ፍራውሊን ራም በሚመራ ካምፕ ውስጥ ነው። ለልጆቹ የደንብ ልብስና ልዩ ቢላዋ ይሰጣቸዋል። ከዚያም እንደ ቦምብ መወርወር፣ ለጥቃት መከላከያ ቦይ መቆፈር፣ ካርታ ማንበብና ከመርዛማ ጋዝ ራስን መከላከል ያሉ ስልጠናዎችን ይወስዳሉ። ይህ ስልጠና ለወንዶቹ ሲሆን ሴቶቹ ልጆች ግን ቁስል ማከም፣ አልጋ ማንጠፍና እንዴት ማርገዝ እንደሚችሉ ይማራሉ። ጆጆ አይሁዳውያንን በመሳልና መጻፍትን በማቃጠል ረገድ ጎበዝ ነበር። ነገር ግን ፊት ለፊት የሚደረግ ውጊያ ሲመጣ ይፈራና ይሸሻል። ይህም በትላልቅ ልጆች ዘንድ ትኩረት እንዲስብ ያደርገዋል። ልጆቹ እንዴት መግደል እንዳለባቸው በሚማሩበት ወቅት እነዚህ ታዳጊዎች የጆጆን መፍራት አይተው አንድ ጥንቸል እንዲገል ይሰጡታል። ጆጆ እንዳልፈራ ቢመስልም ጥንቸሏን ግን ሊገላት አልቻለም። ይልቁንም ሊለቃት ይሞክራል። ሆኖም አንደኛው ታዳጊ ጥንቸሏ ሳታመልጥ ይይዛትና ራሱ ይገላታል። ከዚያም ጆጆን እንደ ጥንቸል ፈሪ እያሉ ይቀልዱበታል። በዚህም ጆጆ ጥንቸሉ የሚል ስም ያወጡለታል። ይህም ጆጆን ስላሳዘነው ወደ ጫካ ሮጦ በመሄድ የአንድን ዛፍ ስር ላይ ተቀምጦ ያለቅሳል። በዚህ ጊዜ ምናባዊ ሂትለር ተገልጦለት ጥንቸሎች በእውነቱ በጣም ደፋር ናቸው፣ በየቀኑ ኳሮት ፍለጋ ወደ ውጭ ይወጣሉ፣ ሳይያዙ ለመመለስም በጣም ብልህ መሆን አለባቸው በማለት ያጽናነዋል። በዚህ በጥንቸሎች ታሪክ የተበረታታው ጆጆ ክሌዘንዶርፍ ልጆቹን የእጅ ቦምብ አወራወር ወደሚያስተምርበት ካምፕ ተመልሶ ይሄዳል። ጆጆ በካፕቴኑ አጠገብ ሲያልፍ በእጁ የያዘውን ቦምብ ነጥቆ ወደ ጫካ ይሮጣል። ከዚያም ቦምቡን ይወረውረዋል። ነገር ግን አወራወሩ ደካማ ስለነበር ቦምቡ ዛፍ ላይ ተጋጭቶ ተመልሶ እግሩ ስር ይወድቃል። ቦምቡ ፈንድቶ ጆጆ ራሱን ይስታል። በሆስፒታል በነበረበት ወቅት ሰዎች ሲረዱትና እናቱ ሮዚ ቤትዝለር ስትጠይቀው የደበዘዘ ትውስታ ነበረው። ከጥቂት ቀናት በኋላ በክፍሉ ውስጥ ሲነቃ መጀመሪያ ያስተዋለው የእግሩን ማነከስ ነበር። በመቀጠል መስታወት ሲመለከት ፊቱ ላይ የቀረውን ጠባሳ ያያል። እናቱ ልታየው መታ ታቅፈዋለች። አባቱ ባይኖርና እህቱ ብትሞትም እሷ ሁሌም ከጎኑ መሆኗን ታስታውሰዋለች። ሮዚ የደንብ ልብሱን ካስለበሰችው በኋላ ወደ ጁንግ ፎልክ ዋና መስሪያ ቤት ተወስዷለች። እዚያም ክሌዘንዶርፍ ለፊኒከል በጨልፋ ሲያጎርሶ ያገኟቸዋል። ክሌዘንዶርፍ በቸልተኝነት ምክንያት ከደረጃው ዝቅ እንዲል ተደርጓል። ቢሆንም ግን ሮዚ በጉልበቷ ብልቱን መታ አድርገው በጓንቷ በጥፊ ተመቷለች። ጆጆ በመስክ ላይ ባይሆንም እንኳ እንደ አባል እንዲሰማውና የሆነ ስራ እንዲሰጠው ቃል ያስገባቸዋል። ጆጆ የፕሮፓጋንዳ ፖስተሮችን የመለጠፍና የውትድርና ጥሪ ደብዳቤዎችን የማድረስ ስራ ይሰጠውና በታላቅ ጉጉት ስራውን ይጀምራል። በአንድ ቀን ከሰዓት ስራ ላይ ያለ እናቱ በአደባባይ በተሰቀሉ ሰዎች አስከሬን ላይ አፍጥጣ ስትመለከት ያያታል። ጆጆ ምን አድርገው ነው ብሎ ሲጠይቃት በመፈጠራቸው ብቻ ስትል ትመልስለታለች። በኋላ ወደ ቤት ሲመለስ እናቱ ቤት አልነበረችም። ከእህቱ ክፍል የሚወጣ ድምጽ ሲሰማም ይደነግጣል። ሁኔታውን ለማጣራት ወደ ክፍሉ ገባ። ወለሉ ላይ እስከ ግድግዳው የሚዘልቅ እንግዳ ምልክት ያያል። ቢላዋን ግድግዳው ሲሰካው በስውር የተሰራ የግድግዳ ክፍል ይከፈታል። በውስጡም ሰው ሊደበቅበት የሚችል ጠባብ ቦታና የተለያዩ ቁሳቁሶች ተበትነው አገኘ። በክፍሉ መጨረሻ ላይ ኤልሳ ኮር የምትባል ወጣት ልጅ ሲያይ በጣም ደንግጦ እየጮኸ በቤት ውስጥ ይሮጣል። በሩ ጋር ሊደርስ ሲል ይዘው ከግድግዳው ላይ ታጣብቋለች። የራሱን ቢላዋ እንደያዘችበትና አይሁዳዊ መሆኗንም ትነግሯለች። እዛ የተደበቀችውም እናቱ ሮዚ ስለጋበዘቻት መሆኑን ትገልጽለታለች። ጆጆ ስለሷ ለማንም ቢናገር እሱና እናቷ እንደረዷት እንደምትናገርና ይህም እነሱንም ጭምር እንደሚያስገድላቸው ትዝታለች። ቢላዋን ይዛ ወደ መደበቂያው ስትመለስ ጆጆ ወደ ክፍሉ ሮጦ ከምናባዊ ሂትለር ጋር አማራጮችን ይመካከራል። ለመደራደር ወስኖ ራሱን ለመከላከል የወጥ ቤት ቢላዋና ብረት ድስት ይዞ ይወጣል። ወደ እህቱ ክፍል ተመልሶ ኤልሳ ሌላ የመኖሪያ ቤት እንድትፈልግ ሊነግራት ሲል ድንገት ከጀርባዋ መታ ታስደነግጧለች። የወጥ ቤቱንም ቢላዋ ቀምታ ከክፍሉ ታስወጣዋለች። ጆጆ እንደገና ከሂትለር ጋር ይወያያል። በመጨረሻም ኤልሳን ለመሸወድ ሰላም እንዲሰማት ማድረግ እንዳለባት ይወስናሉ። አመሻሽ ላይ ሮዚ ስትመለስ ጆጆ ፎቅ ላይ ድምጽ እንደሰማ ይነግራታል። እሷ ግን አይጥ ይሆናል ትለዋለች። ሮዚ ጆጆን ካስተኛችው በኋላ ወደ ኤልሳ ሄዳ የበለጠ ጥንቃቄ እንድታደርግ ትነግራታለች። ምክንያቱም አንዳች ነገር ቢፈጠር የገዛ ልጇን ትታ እሷን መምረጥ እንደማትችል ትገልጽላታለች። እንዲሁም እዚያ ውጪ አንድ እንኳን በህይወት ያለ ሰው እስካለ ድረስ እነሱ እየተሸነፉ ነው በማለት አበረታታቻት። በሚቀጥለው ቀን ጆጆ እግሩን ለማከም ወደ መዋኛ ገንዳ ይሄዳል። ክሌዘንዶርፍና ፊንክልም እዚያው አብረው ተቀራርበው ተቀምጠው ሮዚን በሐፍረት ያዩዋታል። እናቱ ከሄዱ በኋላ ጆጆ ወደ እነሱ ቀርቦ አይሁዳዊ ቢያገኝ ምን ማድረግ እንዳለበት
ክሌዘንዶርፍን ይጠይቃል። መልሱም የናዚ ፖሊሶችን መጥራት ነው፣ እነሱም አይሁዳውያንና የረዳቸውን ሰው ሁሉ ይገላሉ የሚል ነበር። ጆጆ በመቀጠል አንድን አይሁዳዊ እንዴት መለየት ይቻላል ብሎ ሲጠይቅ ክሌዘንዶርፍ እርሱም እንደማያውቅና አንድ ሰው በዚህ ጉዳይ ላይ መጻፍ እንዳለበት ይነግረዋል። ቤት እንደደረሰ ጆጆ እንደገና ከኤልሳ ጋር ለመነጋገር ይሞክራል። ጆጆ አይሁድ መሆኗን ቢጠቁም ሁላቸውም ችግር ላይ ስለሚወድቁ አብረው እንዲሰሩ ጠየቃት። ስለ አይሁዳውያን መረጃ እንድትሰጠውና እሱ ደግሞ የሚያጋልጥ መጽሐፍ እንዲጽፍ በምትኩ ቤት እንድትቆይ እንደሚፈቅድላት ይነግራታል። ኤልሳም ተስማምታ አይሁዳውያን ልክ እንደርሱ ሰዎች መሆናቸውን ትገልጽለታለች። ነገር ግን ጆጆ ሊያምናት ስላልቻለ ገንዘብ የሚወዱና ምግብ የማያስማማቸው አጋንንት ናቸው ትለዋለች። ጆጆም ይህ ምግብ እንዲያመጣላት የጠነሰሰችው ተንኮል መሆኑን ወዲያው ይረዳል። እሱም የአርያን ዘር የበላይ እንደሆነና አይሁዳውያን ደካማ መሆናቸውን ሲያስረዳት ኤልሳ አፉን ይዛ በማፈንና እየነቀነቀች ስለ አይሁዳውያን ጥንካሬ ትነግረዋለች። ከዚያም ወደ መደበቂያዋ ትመለሳለች። ምሽት ላይ ሮዚ ስትመለስ ምድጃ ውስጥ የሆነ ነገር አቃጥላ ወይን ቀዳችና ሙዚቃ ከፈተች። የናዚ ተቃዋሚ ኃይሎች ጣሊያንን ስለተቆጣጠሩና ቀጥሎም ፈረንሳይን እንደሚይዙ በማሰቧ በጣም ደስተኛ ነች። ጆጆ አገርሽን ትቃወሚያለሽ ብሎ ከእናቱ ጋር መከራከር ይጀምራል። ሮዚም ወሬውን አቋርጣ እንዲበላ ትነግረዋለች። እሷ ግን ርቦኛል ብትልም አትበላም። ጆጆ እናቱ ምግቡን ለኤልሳ እያጠራቀመች መሆኑን ወዲያው ይጠረጥራል። ስለዚህ የተረፈው ምግብ እሱ ለመብላት ይወስናል። አባቴ ቢኖር ይረዳኝ ነበር ብሎ ያስባል። ጆጆ አባቱን በጣም ናፍቆ ስለነበር ሮዚ የባሏን ጃኬት ለብሳና ፊቷ ላይ በከሰል ጺም ስላ ጆጆ እናቱን በማናገሩ ትቆጣዋለች። የባሏን ድምጽ በማስመሰልም የምችለውን ሁሉ እያደረገች ስለሆነ ተንከባከባት ትለዋለች። ከዚያም ሙዚቃዋን ጨምራ ከጆጆ ጋር ትደንሳለች። በማግስቱ ጆጆ አይሁዳውያን የት እንደሚኖሩና አይሁዳውያን ሴቶች እንቁላላቸውን የት እንደሚጥሉ እንድስልለት ለኤልሳ እርሳስና ወረቀት ይሰጣታል። ኤልሳ መሳል ትጀምራለች። ነገር ግን ስለ ቤተሰቧ ለሚጠይቃት ጥያቄ መልስ ለመስጠት ፈቃደኛ አልሆነችም። ይሁን እንጂ ናታን ስለሚባለውና ከናዚ ተቃዋሚዎች ጋር አብሮ ስለሚዋጋው እጮኛዋ ትነግረዋለች። እንደ ናታን ሆኖ ከኤልሳ ጋር እንደሚለያይ የሚገልጽ ደብዳቤ ጽፎ ያነብላታል። ኤልሳ እንደማታምነው ግልጽ ቢሆንም በእጮኛዋ ስም እንዲህ ያለ መጥፎ ነገር መስማቱ ግን ይጎዳታል። እያለቀሰች ወደ መደበቂያዋ ስትሮጥ እሷን እንደዛ ተጎድታና እንደማንኛውም ሰው ስታዘን ማየቱ ጆጆ እንዲጸጸት ያደርገዋል። ስለዚህ እንደገና ሌላ ደብዳቤ በናታን ስም ይጽፋል። የፊተኛው ደብዳቤ ውሸት እንደሆነና አሁንም እንደሚወዳት ገልጾ ያነብላታል። ኤልሳም አመስግናው ወደፊትም ተጨማሪ ደብዳቤዎች እንዲያመጣላት ትጠይቀዋለች። ከማን ወገን ብዙ ዝነኛና አስፈላጊ ሰዎች እንደሚገኙ የሚገልጽ ጨዋታ ይጫወታሉ። ኤልሳ የኢየሱስን ስም በማንሳት ጨዋታዋን ታሸንፋለች። ከጥቂት ጊዜ በኋላ ጆጆና ሮዚ ወደ ወንዝ ዳርቻ ለሽርሽር ይሄዳሉ። ሮዚም ቦታው ቀደም ሲል ምን ያህል የተለየ እንደነበር ትነግረዋለች። በዚያን ጊዜ ሰዎች ሁል ጊዜ የሚደንሱበትና የፍቅር ጊዜ የሚያሳልፉት ቦታ ነበር። ጆጆ ግን ይህንን በንቀት ይመለከተዋል። ሮዚ ልጆች ስለ ፖለቲካ ማውራት የለባቸውም ብላ ታምናለች። ይልቁንም መጫወትና ዛፍ ላይ መውጣት አለባቸው፣ ጭፈራም የነጻነት ምልክት እንደሆነ ተነግረዋለች። ጆጆ ይህንንም ዝቅ አድርጎ ይመለከተዋል። ብስክሌቱን ሲነዳ ሮዚ ደግሞ ከኋላ ትከተለዋለች። መንገድ ላይ ሲደርሱ የተሸነፉና የተከፉ ወታደሮችን የጫነ መኪና ወደ ቤት ሲመለስ ያያሉ። ጆጆ በከፋ ስሜት ወደ ቤቱ ይመለሳል። ኤልሳ ስለ ወገኖቿ አስቂኝና ምናባዊ ታሪኮችን በመንገር ሐሳቡን ለማስቀየር ትሞክራለች። ጆጆ ከሷ ጋር እየተላመደና በጨዋታ እየተደሰተ ይመጣል። ለዚህም ምናባዊ ሂትለር ጀርመናዊ አእምሮ በሴት ሊታዘዝ አይገባም በማለት ይገስጸዋል። ጆጆ ካንቀላፋም በኋላ ሮዚ ከኤልሳ ጋር ጊዜ ታሳልፋለች። በገዛ ልጇ ማየት ያልቻለችውን እድገት በሷ ላይ በማየቷና ወደ ሴትነት ስትቀየር በመመልከቷ ደስተኛ መሆኗን ተነግራታለች። በማግስቱ ጆጆ ወደ ጁንግፉልኳና መስሪያ ቤት ሄደ። አዛዡ ክሌዘንዶርፍና ረዳቱ ፊንክል በጣም ተቀራርበው አገኛቸው። በመካከላቸው ልዩ ጆጆ ስለ አይሁዳውያን ሚስጥር የሚያጋለጥ መጽሐፍ እየጻፈ መሆኑን ቢነግራቸውም እነሱ ግን በልጅነቱ እየሳቁ አፌዙበት። ክሌዘንዶርፍ ለጦርነቱ ዝግጅት የሚሆኑ ብረታ ብረቶች እንዲሰበስብ አዲስ ስራ ሰጠው። ጆጆ እንደ ሮቦት ተለብሶ ጎዳና ላይ ሲዞር እናቱ ሮዚ በሚስጥር የናዚ ተቃዋሚ በራሪ ወረቀቶችን ስታድል ተመለከተ። በዚህ መሃል ጓደኛውን ዮርኪን አገኘው። ዮርኪ አሁን ሙሉ ወታደር ሆኗል። ጆጆም አንድ አይሁዳዊ ይዣለው ሲለው ዮርኪ ግን ብዙም አልተገረመም። ቤት እንደተመለሰ ጆጆ ለኤልሳ ባለቀለም እርሳሶች በስጦታ ሰጣት። ሆኖም ግን በህግኛ ጠላቶች ነን ማለቱን አልተወም። ኤልሳ ግን በፈገግታ አንተ እኮ እውነተኛ ናዚ አይደለህም፣ ዝም ብለህ መጠገ የምትፈልግ ብቸኛ ልጅ ነህ አለችው። ጆጆ ኤልሳ ገላዋን እንድታጠብና የእህቱን ልብሶች እንድትለብስ ፈቀደላት። ነገር ግን አብረው እራት ሊበሉ ሲሉ በሩ በኃይል ተንኳኳ። የናዚ መኮንኖች ነበሩ። ኤልሳ ወደ መደበቂያዋ ስትሮጥ ጆጆ በሩን ከፈተ። መኮንኑ ዴርት ቤቱን መፈተሽ ጀመረ። ክሌዘንዶርፍን በዚያው ቅጽበት ደረሰ። ናዚዎች ቤቱን ሲያተራምሱ ኤልሳ የጆጆ
እህት ኢንጋንን መስላ ቀረበች። ዴርስ በመጠራጠር መታወቂያዋን ጠየቀ። ኤልሳ የኢንጋግን መታወቂያ ሰጠችው። ክሌዘንዶርፍ የልደት ቀኗን ሲጠይቃት ኤልሳ የገመተችው ቀን ትክክል ሆነ። ክሌዘንዶርፍ ግን መታወቂያው ላይ ያለው ቀን የተለየ መሆኑን እያወቀ ትክክል ነው ብሎ አለፋት። ናዚዎቹ የጆጆን መጽሐፍ እያዩ ከሳቁ በኋላ ምንም ስህተት ባለማግኘታቸው ቤቱን ለቀው ወጡ። ከዚያ በኋላ ግን ጆጆ ትልቅ መርዶ ጠበቀው። እናቱ ሮዚ በአደባባይ ተሰቅላ አገኛት። የጆጆ ዓለም ተገለበጠ። እግሯ ስር ተደፍቶ ከልቡ አለቀሰ። የፈታውን ጫማዋን ሊያስረላት ቢሞክርም እጇ አልታዘዝ አለው። በከፍተኛ ቁጣ ወደ ቤት ተመልሶ ኤልሳን ሊወጋት ቢሞክርም በመጨረሻ ግን እቅፍ አድርጎ አብራት አለቀሰ። ኤልሳ የጆጆ አባትም ተቋሚ እንደነበርና ሮዚ ይህን የደበቀችው ለእርሱ ደህንነት ስትል እንደሆነ ነገረችው። አሁን ሁለቱም አንዳቸው ለሌላቸው ብቻ ቀሩ። ጦርነቱ ወደ ማክተሚያው ደረሰ። ሂትለር ራሱን አጥፍቶ ከተማዋ በቦምብ ስትናወጥ ጆጆ ዮርኪን በድጋሚ አገኘው። ዮርኪ አሁን ሩሲያን እየመጡ ነው አለው። ጆጆ በግርግር መሃል የአሜሪካና የሶቪየት ወታደሮች ከተማዋን ሲቆጣጠሩ ተመለከተ። ናዚዎች በሙሉ ተማረኩ። ክሌዘንዶርፍም ተያዘ። ክሌዘንዶርፍ ጆጆን ለማዳን ሲል አይሁዳዊ ነው ብሎ በመጮህ ወታደሮቹ እንዲለቁት አደረገ። ራሱ ግን በጥይት ሊረሸን ተወሰደ። ጆጆ ወደ ቤት ተመልሶ ኤልሳን አገኛት። እንድትሄድበት ስላልፈለገ ጀርመን አሸነፈች ብሎ ሊዋሻት ሞክሮ ነበር። ነገር ግን ህሊናው አልፈቀደለትም። በመጨረሻም የናታን ደብዳቤ እንደሆነ አስመስሎ ነፃ መውጣቷን የሚገልጽ ጽሑፍ አነበበላት። ኤልሳ ናታን ከዓመት በፊት መሞቱን ስትናዘዝ ጆጆም እንደሚወዳት ነገራት። ምናባዊ ሂትለር ሊያቆመው ቢሞክርም ጆጆ ግን በእርግጫ በመስኮት አስወጣው። ጆጆ ኤልሳን ይዞ ወደ ውጭ ወጣ። ኤልሳ በሩ ላይ የአሜሪካን ሰንደቅ ዓላማ ስታይ ጆጆ እንደዋሻ ታወቀችና በጥፊ አጮለችው። ነገር ግን ቁጣዋ ወዲያው ወደ ሰላም ተቀየረ። አሁን ሁለቱም ነፃ ናቸው። ምን እንደሚያደርጉ ሲያስቡ ሮዚ ሁልጊዜ ትለው እንደነበረው ነፃነታቸውን በዳንስ ለመግለጽ ወሰኑ።